ክርስቲያን መሆን ወይስ ክርስቶስን መምሰል ስትል ምን ለማለት ፈልገህ ነው? ክርስቲያን መሆን ወይም ክርስቶስን መምሰል ይሄ በጣም ሰፊ ልዩነት አለው የእግዚአብሔር ሰው። ምክንያቱም አንድ ሰው ክርስቲያን ለመሆን የሚጠበቅበት አንድ ነገር ነው። የመግቢያውን ስርዓት ወይም ዳግም መወለድ አለበት። ከዛ ማዛ ማህበረሰብ ጋር አንድ ቦታ ማምለክ አለበት። በሚያመልክበት ስፍራ ላይ ከዛ ከሚያመልካቸው ሰዎች ጋር ህብረት ማድረግ፣ ቤተክርስቲያን ውስጥ የሚወጡ መመሪያዎችን መታዘዝ ማድረግ የተሰጠመውን ክርስቲያን ያደርጋል። ክርስቶስን መምሰል ግን በጣም ልዩነት አለው። የቡድን ውጤት ሳይሆን የቡድን የምታመጣ ውጤት ሳይሆን ፐርሰናሊ ክርስቶስን መስለ የምትገለጥበት ስርዓት ነው። ስለዚህ ቶታሊ ሁለቱ በጣም የተለያዩ ናቸው ማለት ነው። እስቲ ማለት በጣም የሚመሳሰሉ ነገሮች ይመስላሉ ሲታዩ ክርስቲያን መሆንና ክርስቶስን መምሰል ማለት ነው። ሲያ ክርስቲያን መሆን አሁን ስንል ምን ለማለት ነው? ከዛ ክርስቲያን መሆን ማለት ክርስቶስን መምሰል ደግሞ ስንል ምን ለማለት ማለት ሁለቱ ይለያያሉ? በጣም ይለያያሉ። ክርስቲያን መሆን ማለት መግቢያ በር መጀመሪያ መግባት ማለት ነው። ልክ አንድ ሰው በር ተከፍቶለት ይገባል። ከዛ ከገባ በኋላ ግን እዛ የገባበት ቦታ ደግሞ ብዙ አክሰሶች አሉት። ከውጭ አንድ የተዘጋ በር ስታይ በሩን እስካልከፈትክ ድረስ እዛ ውስጥ ያለውን ነገር አታይም። ከከፈትክ በኋላ ግን ሳሎኑን ታያለ፣ መኝታ ቤቱን ታያለ፣ ኪችኑን ታያለ፣ እዛ ውስጥ ያሉትን ብዙ ነገሮችን ታያለ። ልክ ክርስቲያን መሆን ማለት የመግቢያውን በር ማሟላት ማለት ነው። ከዛ በኋላ ማንም ሰው ክርስቲያን አይደለህም ሊልህ አይችልም። በምንም ምልልስ ውስጥ ብትሆን ክርስቲያን ነህ ይባላል። ክርስቶስን መምሰል ግን ከመግባት ጋር የተለያየ ነው። ከገባህ በኋላ እንደ ዴስቲኒ እንደ ፍጻሜ ልታሳካውና ልትሆነው የሚገባ ሩጫ ነው ማለት ነው። አንድ ሰው ጌታ ኢየሱስ ክርስቶስን በሚቀበልበት ሰዓት ላይ ክርስቲያን ሆነዋል ብለን እናምናለን። ክርስቲያን መሆኑ በዛ ቅጽበት ክርስቲያን መሆኑ ክርስቶስን መምሰልን አያመጣለትም እያልከኝ ነው? ሊያመጣ አይችልም። ገባ ለዛ ስርዓት ጀመረ። ወይም ዘር ነው የሆነው፣ የእግዚአብሔር ልጅ ነው የሆነው። አየህ፣ ለዛ ዘር ነው የሆነው። ክርስቶስን መምሰል ግን የሂደት ጉዳይ ነው። በዛ ማንነት መቀየርና ማደግን ይጠይቃል። ክርስቲያን መሆን ቅጽበታዊ ሲሆን ክርስቶስን መምሰል በሂደት የሚመጣ ነው እያልከኝ ነው? እውነት ነው። ክርስቲያን በደንብ እስቲ ሰፋ አድርገው። ክርስቲያን መሆን ልክ ዳግመኛ ስትወለድ ዩቢካም ክርስቲያን ልክ ዳግመኛ ስትወለድ ከዛ ክርስቲያን ከተባለው ማህበረሰብ ጋር ትቆጠራለህ። ክርስቲያን ነህ ተብለህ ማለት ነው። ስለዚህ ቅጽበታዊ ነው። ዳግም የተወለድክ ሰዓት የሆንከው ነገር ነው ክርስቲያን የሚለውን ስያሜ። ዛሬ ይሄን ስያሜ እኛ ብቻ ሳንሆን ቦርን አጌን ቢሊቨር ያልሆኑ እንኳን መጽሐፍ ቅዱስን እናምናለን የሚሉ ሌሎችም ክርስቲያን ነን ይላሉ። ስለዚህ የሆነ ማህበረሰብ ጋር የሆነ የእምነት ተቋም ጋር የመቀላቀያ ወይም የዛ ምልክት የዛ እምነት አንድ ላይ መኖርህ ማሳወቂያ ነው። ክርስቶስን መምሰል ግን ቶታሊ የተለየ ነው። ይሄ ክርስቶስን መምሰል መገለጥ ስትጀምር ክርስቶስ በአንተ የሚገለጥበት፣ ክርስቶስ በአንተ የሚታይበት፣ የፍጥረት ሁሉ ናፍቆት የእግዚአብሔር ልጆችን መገለጥ ይጠባበቃል ይላል። ይሄ መገለጥን ይጠይቃል። ያንን መልክ መስለ መውጣትን ይጠይቃል። ስለዚህ ልክ ክርስቲያን እንደመሆን ቅጽበታዊ አይደለም ክርስቶስን መምሰል። ይሄን በደንብ መለየት አለብን። ክርስቲያን የሚለውን ስያሜ እንግዲህ አይ ቲንክ በአንጾኪያ የነበረችው በዛ ዘመን ላይ ክርስቲያን ያልሆኑ ወይም በጌታ ክርስቶስ ኢየሱስ ያላመኑ ሰዎች ናቸው ይህን ስያሜ ያወጡት። ለደቀ መዛሙርቱ የሰጡትና ክራይስት ላይክ ይመስለኛል ኖርማሊ ትርጉሙ ያ ማለት ክርስቶስን ይመስላሉ ከሚል ትርጓሜ የመጣ ነው የሚመስለኝና አንተ ግን እዚህ ጋር ክርስቲያን መሆን አንድ ሰው ጌታ ኢየሱስ ክርስቶስን በሚቀበልበት ሰዓት ላይ በቅጽበት የሚሆን ሲሆን ክርስቶስን መምሰል ደግሞ ሰው ክርስቶስን እያወቀ ሲሄድ በክርስቶስ ኢየሱስ ያለው ማንነት እያወቀ ሲሄድ በሂደት ወደ ክርስቶስ ሙላት የሚያድግበት ሂደት ነው እያልከኝ ነው። እውነት ነው። ግን እንዴት ነው ይህን ሂደት እንዴት ነው ማምጣት የሚቻለው? ይሄ ሂደት መጀመሪያ ሂደቱ ግባችን መሆኑን ማረጋገጥ አለብን። አንድ አማኝ አንድ ግብ አለው በዚህ ምድር ላይ ሊያሳካው የሚገባ ግብ። ያ ግብ ምንድነው? ክርስቶስን መምሰል። አያሁን ብዙ ጊዜ ግባችን የተሳሳተ ስለሆነ ሌላ ነገር ልናሳካ ነው ክርስትናን እየሮጥን ያለ ነው። ዛሬ በክርስትና አንድ ሰው ምን ልታሳካ ትኖራለህ ስትለው ፊዚካል የሆነ ነገር ሊጠቅስልህ ይችላል። አካላዊ የሆነ ነገር የሆነ ቦታ መድረስን፣ በማህበረሰቡ ትክክለኛ አገልጋይ ተብሎ መጠራትን
ታርጌት ሊያደርግ ይችላል። ግን የአንድ ክርስቲያን ታርጌቱ ክርስቶስን መምሰል፣ ይሄን ታርጌት የመጀመሪያ ማድረግ አለበት። ሐዋርያ ጳውሎስ ይሄንን ሲነግረን እኛ ሁላችን መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ እንመስል ዘንድ፣ ስለዚህ መልኩን ከፊት አስቀምጧል። እንመስል ዘንድ ከክብር ወደ ክብር እንለወጣለን ይላል። ስለዚህ መልኩን ከፊት አስቀምጦ ከዛ ትራንስፎርም እናደርጋለን፣ ሜታሞርፎ እናደርጋለን፣ ወደዛ ማንነት እንቀየራለን እያለ ከፊት አንድ ግብ ተቀምጧል። ያ የተቀመጠው ግብ ደግሞ ክርስቶስን መምሰል ነው። ሐዋርያ ጳውሎስ እንዳሳካው መጽሐፍ ቅዱስ ላይ ይነግረናል። ሐዋርያ ጳውሎስ ገላትያ ምዕራፍ 2 ቁጥር 20 ላይ ከክርስቶስ ጋር ተሰቅያለሁ፣ አሁን እኔ አልኖርም አለና ክርስቶስ በኔ ይኖራል። አያውን ክርስቶስን መምሰል ማለት አሁን በውጫዊ ቅርጽ አይደለም የምትመስለው፣ ባለባበስ አይደለም የምትመስለው፣ ወይም ባረማመድ አይደለም። ክርስቶስ ባንተ ሲኖር ማለት ነው። ክርስቶስን መምሰል ማለት ፕሪቴንድ ማድረግ አይደለም። ሃይማኖት ፕሪቴንድ እንድታረግ ነው፣ ውጫዊ ነገሮችን እንድታስተካክል የሚጠየቀው። ሐዋርያ ጳውሎስ ግን እየነገረን ያለው ክርስቶስ እኔ አልኖርም፣ ክርስቶስ በእኔ ይኖራል። አየህ አሁን እኔ የሚባለው ሰውዬ በክርስቶስ ተውጫለሁ፣ ተሸፍኛለሁ። ቆላስይስ ምዕራፍ 3 ቁጥር 3 ላይ ስትሄድ አንብብልኝ። ሄደህ ስታነብ በጣም የሚገርም የእግዚአብሔር ሐሳብ እዛ ስፍራ ላይ አለ። በክርስቶስ መዋጥ፣ በክርስቶስ መሸፈን፣ በክርስቶስ ውስጥ መደበቅ ወይም መሰወርን ነው እያወራን ያለ ነው። እስኪ አንብበው። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯል። አሁን ተመልከቱ፣ ሞታችኋልና ሕይወታችሁ በእግዚአብሔር ከክርስቶስ ጋር ምን ብሏል? ተሰውሯል። እናንተ በክርስቶስ በእግዚአብሔር አሰራር ተሰውራችኋል። ማን ነው የሚታየው? ክርስቶስ። ሐዋርያ ጳውሎስ እኮ ለዚህ ነው እኔ አልኖርም ክርስቶስ በእኔ። ያ ማለት ጳውሎስ የሚባለው ማንነቱ ስዋሎ ተደርጓል፣ በኢየሱስ ተውጧል፣ ተሸፍኗል። ስለዚህ በመንፈስ ዓለም ሲታይ መልኩ የክርስቶስን መልክ ሆኖ ይገለጣል ማለት ነው። ያንን ግብ ነው እንደ ክርስቲያን ልናሟላና ልንመጣ የሚገባብን ዴስቲኒ ማለት ነው። አንድ ሰው ጌታ ኢየሱስ ክርስቶስን መቀበሉ አንድ ስቴፕ ነው። ክርስቲያን ሆነዋል፣ አዲስ ፍጥረት ሆነዋል። ነገር ግን አዲስ ፍጥረት ከሆነ በኋላ የሚፈለገው አሁን እንደተገለጸው ወደ ክርስቶስ ሙላት ማደግ ነው። ሮሜ መጽሐፍ 8:28-29-30 ስንመለከት እግዚአብሔር ለሚወዱት እንደ ሐሳቡም ለተጠሩት፣ ተመልከቱ፣ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት አሁን ጥሪው ደርሷቸዋል። ደቢካሚ ክርስቲያን ከጥሪው ምክንያት ማለት ነው። እሺ ነገር ሁሉ ለበጎ እንደሚደረግ እናውቃለን። ነገር ሁሉ ለበጎ እንዲደረግ እናውቃለን ይልና ቀጥሎ ያለውን ወሰነ። ቁጥር 9 ላይ ልጁ በብዙ ወንድሞች መካከል፣ አሁን ተመልከቱ፣ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁ መልክ እንዲመስሉ፣ አየህ ያስቀመጠው ዴስቲኒ የልጁን መልክ እንዲመስሉ አስቀድሞ ወስኗልና የወሰናቸው እነዚህን ደግሞ ጠራቸው፣ የጠራቸውን ደግሞ አጸደቃቸው፣ የጠራቸውን የመጀመሪያ ስራ ያጸደቃቸውን ደግሞ አከበራቸው፣ ያጸደቃቸውን ደግሞ ወደ ግሎሪፋይ ወደ ማክበር አመጣቸው። ስለዚህ የጠራቸው አጸደቃቸው፣ አከበራቸው ለምን ሲባል የልጁን መልክ እንዲመስሉ ይላል። ስለዚህ እውነተኛው ክብር የልጁን መልክ መምሰል ነው። ስለዚህ አንድ ሰው ጌታ ኢየሱስ ክርስቶስን ተቀብሎ ዳግመኛ ተወልዶ አዲስ ፍጥረት ሆኖ እዛ ጋር ስታክ ማድረግ የለበትም ያልከኝ ነው። በፍጹም በጣም ብዙዎቹ ስታክ አድርገው ነው ያሉት ብለን ማመን እንችላለን። ማለት ምንም ጥርጥር የለውም። በእውነት ማውራት ስላለብን ለለውጥ ስለሆነ አሁን እየሰራን ያለ ነው። አሁን ብዙዎች ስታክ አድርገዋል። ህዝቡ ብቻ ሳይሆን አገልጋዩም ሳይቀር ስታክ አድርገዋል። ለምን? ክርስቲያን የሚል አንድ ማህበረሰብ ውስጥ ተቀላቅሏል። ከዛ ከሚያመልኩበት አመራሮች የሚወጡትን ትእዛዞችን፣ መመሪያዎችን፣ የአገልግሎት ዲሲፕሊኖችን፣ ስራዎችን አንተ ይሄን አገልግል፣ አንተ ይሄን አልተሰማራ፣ አንተ ይሄን አልተሰማራ፣ እነዛን ነገሮች በሩቲን በድግግሞች በማድረግ ክርስቲያን የሆኑ ይመስላቸዋል ወይንም ትክክል የሆኑ ይመስላቸዋል። ግን ዴስቲኒው ግን እሱ አይደለም። ዴስቲኒው የክርስቶስ መልክ የልጁን መልክ እንዲመስሉ ነው የሚለው። ስለዚህ የልጁን መልክ ወደ መምሰል የሚያመጣ የየዕለት ጉዞ ነው የሚያስፈልገው እንጂ በቤተክርስቲያን ውስጥ ያሉ ስራዎችን መስራት አንድ መልካም ነገር ሆኖ ክርስትና ግን እሱ መስሎን ከቀጠርን ግን 10 ዓመት እናገለግላለን፣ 20 ዓመት እናገለግላለን። ያው እኛነታችን ነው የሚቀይረው የሚሆነው። ወደ ልጁ መልክና ስታንዳርድ መምጣት አንችልም። ፍጥረት እየናፈቀ ያለው የልጁን መልክ ወደ መሆን የፍጥረት ሁሉ ናፍቆት የእግዚአብሔር ልጆችን መገለጥ ነው የሚለው።
መገለጥ ይጠባበቃል። በጣም የሚገርም ነገር ነው። በተለይ ቅድም አንድ ሐሳብ እያነሳ ነበረ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ላይ እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ይላል። ከክብር ወደ ክብር እንለወጣለን ይላል። እንለወጣለን የሚለው ቃል ምን ያሳያል ማለት ነው? በአንድ ጊዜ አፕን የሚያደርግ ሳይሆን ግራጁዋሊ በሂደት የሚመጣ ነገር መሆኑን የሚያሳይ ነው። ከክብር ወደ ሌላ ክብር እንለወጣለን። ከክብር አሁን ያን ቅድም በጣም ጥሩ ነገር እያነሳ ነበር። ከፊት ለፊታችን የተቀመጠ የልጁ መልክ አለ፣ በክርስቶስ የተገለጠ ማለት ነው። ስለዚህ ያን መልክ ለመምሰል ነው ከክብር ወደ ክብር እንለወጣለን የሚለው። ስለዚህ ይሄ ነገር በጣም ወሳኝ ነው። ምክንያቱም ተመሳሳይ ይመስላል፣ ግን በጣም ትልቅ ልዩነት አለ። ክርስቲያን መሆንና ክርስቶስን ወደ መምሰል ማደግ የሚለው ቃል ማለት ነው። ስለዚህ ከክብር ወደ ክብር መለወጥ አለ። አብዛኛው ሰው ቅድም እንደገለጽከው በቤተ ክርስቲያን ውስጥ መንፈሳዊ እንቅስቃሴዎችን እዛ ጋር ያሉ ስርዓቶችን በማድረግ ነው ወደ ክርስቶስ ሙላት እያደገ ያለ የሚመስለው፣ ወይም ስለ ክርስቶስ ሙላት እንኳን ተገቢ የሆነ ምንም አይነት ግብ አላስቀመጠ መረዳት የለም እና አገልግሎቱም ከዛ ጋር ሞር ሰዎችን ወደ ክርስቶስ ሙላት የሚያሳድግ አይመስለኝም አሁን ላይ ያለው ነገር ማለት ነው። ወደዛ ስታንዳርድ ታውቃለህ፣ መልእክቱ እኮ አንድ መልክ አሳይተህ ወደዛ መልክ ስታንዳርድ ሰዎች እንዲሳቡ ማድረግ ነው። አለበለዚያ መልኩን አስቀድሞ ማየት ካልቻሉ፣ በቃል አስቀድመው ካላዩ ወደዛ ማንነት ትራንስፎርም አይደረጉ። በጣም የሚገርም ነገር ነው። አሁን ለምሳሌ ባለፈውም ጠቅሰነዋል፣ ትራንስፎርሜሽን የሚለውን ወይም ሜታሞርፎ የሚለውን ሐዋርያ ጳውሎስ ያስቀመጠውን ነገር ስናይ ለምሳሌ አንድ አባ ጨጓራ የምትባል እንስሳ አለች። መሬት ላይ እንዲህ የተንሳበች የተንፋቀች የምትሄድ ከዛ መሬት ላይ ያለን ነገር እየበላች ሳሩን ቅጠላቅጠሉን እየበላች ትኖርና አንድ ቀን በዛ ማንነቷ ከበር ሆና ትሸፈናለች። ከዛ በሂደት ያንን ቅርፊት ሰብራ ወጥታ ቢራቢሮ ሆና መብረር ትጀምራለች። እንደ በፊቱ መሬት ላይ የምትንፋቀቅ ሳይሆን እየበረረች ዛፍ ላይ ያሉ አናት ላይ ያሉ የሚያማምሩ የአበባ መልካም ነገሮችን እየቀሰመች መብላትና መብረር ትጀምራለች። ከዛ ሰዎች ሲያዩት በጣም የሚወዷት ፎቶ ሊያነሷት የሚወዷት ትሆናለች። ከያዟትም ከሷ ጋር ማሳለፍ የሚፈልጉ ይሆናል። አሁን ምንድነው ጥያቄው? ልክ አሁን ሜታሞርፎ ማድረግ የምትችል እንስሳ ተምሳሌት እሷ ነች። ክርስቲያንንም ሐዋርያ ጳውሎስም እዛ ጋር በአእምሮአችሁ መታደስ ተለወጡ የሚለው ቃል ጀስት ይሄ ለውጥ ብሎ የሚያስቀምጠው ሜታሞርፎ አርጉ ነው ያለው። ያ ማለት በውስጣችሁ የክርስቶስ ማንነት አለ፣ በክርስቶስ ሆናችሁ ተሞልታችኋል ይላል። ራስ በሆነው በርስ ሆናችሁ ተሞልታችኋል። ስለዚህ በጥበብ በእውቀት በነገር ሁሉ ሙሉ ተደርጋችኋል። ያልተቀበላችሁት ምን አለ ይላል። ሁሉ ነገር ተቀበላችኋል ይላል። እንደተቀበላችሁት ደግሞ በዛ ምን ትበሉ ይላል፣ ተመላለሱ ይላል። ስለዚህ ክርስቶስን ተቀብለናል። አሁን ያንን የተቀበልነው ክርስቶስን በእኛ ልክ ሜታሞርፎ አርጋ ያቺ አባጨጓሪዋ እንደወጣች በውስጣችን ያለውን ሪል ማንነት አንደርስታንድ ካረግን በኋላ ወደዛ መልክ እየተሳብን ወደዛ መልክ እየተቀየርን አንድ ቀን ልክ ያቺ ተገልጣ ወጥታ ቢራቢሮ ሆነች እንደኖረች ሁሉ ልክ ሐዋርያ ጳውሎስ ተገልጦ ወጥቶ የሚታይ የክርስቶስን መልክ በኔሽን መካከል እንደገለጠ አሁንም ከእያንዳንዳችን አማኞች አንድ መልክ የሚገለጣል፣ ግን እንደ ግብ መቀመጥ አለበት ብዬ ነው ማምነው። ክርስቶስን መምሰል ከዚህ ሐሳብ ጋር የሚገናኝ ቆላሲስ መጽሐፍ ምዕራፍ 3 ላይ ያለ ይመስለኛል። በተለይ ቁጥር 9-10 አካባቢ አሮጌውን ሰው ከስራው ጋር ገፋችሁታል ይልና የፈጠረው መልክ እንዲመስል ዕውቀትን በማግኘት የሚታደሰውን አዲሱን ሰው ለብሳችኋል ይላል። አሮጌውን ሰው ከስራው ጋር ገፋችሁታል፣ የፈጠረው መልክ እንዲመስል ዕውቀትን በማግኘት የሚታደሰውን አዲሱን ሰው ለብሳችኋል ይላልና እዚህ ጋር በጣም ግልጽ የሆነ ነገር ያስቀምጣል። ምንድነው የሚያስቀምጠው? ዕውቀትን በማግኘት የፈጠረውን መልክ እንዲመስል የፈጠረውን መልክ እንዲመስል የሚታደስ አዲስ ማንነት ለብሳችኋል ይላል። አያው ስለዚህ አሁን ኖሌጅ ይፈልጋል ማለት ነው። ምንድነው የሚፈልገው ኖሌጅ? የተቀመጠ አንድ መልክ አለን ያለው ዕውቀትን በማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። አሁን ይሄ አዲሱ ሰው ከፊታችን የተቀመጠ ሪል ማንነታችን ነው። ወደዛ እንዴት ነው የምንቀየረው? ትራንስፎርም የምናደርገው ሜታሞርፎ የምናደርገው ሲባል ዕውቀትን በማግኘት ምን አይነት ዕውቀት? የማንነትህን ዕውቀት ነው።
በክርስቶስ የሆንከው ነው። ግን ከላይ የሚናገረው ምንድነው? አሮጌውን ሰው ገፋችሁታል ይላል። ይሄን በጣም ደስ የሚል ምስጢር ልንገርህ፣ አሮጌውን ሰው ምን አይነት እንደሆነ። ሁለት ነገር መቼም በጣም በጥልቀት ማወቅ አለብን ስለ አሮጌው ሰው። የመጀመሪያው ስለ አሮጌው ሰው ኢየሱስ ክርስቶስ አሮጌውን ሰው አላከመውም። ስለዚህ ትሪት አያስፈልገው። አሮጌውን ሰው አላሻሻለው። ለማሻሻል መሞከር የለብንም። አሮጌውን ሰው ለማሰልጠን አላሰለጠነው። ለማሰልጠን መሞከር የለብንም። አሮጌውን ሰው ኢየሱስ ክርስቶስ አስወግዶታል፣ በመስቀል ላይ ሰቅሎታል። ሐዋርያ ጳውሎስ ከክርስቶስ ጋር ተሰቅያለሁ ሲል ሞቻለሁ፣ ተወግዷል፣ የኔ ማንነት ከዚህ በኋላ አይደለም ብሎ በመስቀል ላይ 1% የኃጢአተኛ ስጋ ምሳሌ ሆኖ አድርጎታል ይላል። ስለዚህ መስቀል ላይ ኢየሱስ ሲሰቀል ብቻውን አይደለም የተሰቀለው። አዳምን የመጀመሪያውን አዳም የኃጢአት ስጋ የሆነውን ያንን የኃጢአት መሻት ብቻ እያደረገ የሚኖረውን ከእግዚአብሔር መንፈስ ጋር በተቃራኒ ይኖር የነበረውን እሱን ሰቅሎታል። ስለዚህ የመጀመሪያ የኢየሱስን መስቀል ስናይ አሮጌው ማንነታችን እንደተሰቀለ ማየት አለብን። ቀጥለን ደግሞ የውሃ ጥምቀት ስንጠመቅ ያ የሞተው ማንነት የተቀበረበት ስፍራ ነው። የተቀበረበት ስፍራ ነው። ይህንን እስቲ ሄደህ ብታነብልኝ ደስ ይለኛል። ቆላስይስ ምዕራፍ 2 ቁጥር 12 ላይ በጣም ደስ ይላል። በጥምቀትም ተመልከቱ፣ በጥምቀትም ከእርሱ ጋር ተቀብራችኋል። በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። አሁን ተመልከቱ፣ ሁለት ነገር ነው። 1% ቀብራችሁታል አለ። በጥምቀት አለና ምን አለ? ከእርሱ ጋር ተቀበራችሁ። አሁን ይኸውላችሁ ስለ ቀብር ሁላችንም ኮንሸስ ነው። ቀብር ያልሞተ ሰው አይቀበርም። ያልሞተ ሰው ልንቀብር ሄደን አናውቅም። ልክ አንድ ሰው ሞተ ሲባል ቀብሩ ስንት ሰዓት ነው ብለን እንጠይቃለን። አሁን ኢየሱስ አሮጌውን ሰው በመስቀል ላይ ገደለው፣ በመስቀል ላይ ቸነከረው፣ ገደለውና በጥምቀት አለ ከእርሱ ጋር ደግሞ ተቀበራችሁ። ስለዚህ የውሃ ጥምቀት ስንወስድ አንድ አሮጌው ማንነታችን የተቀበረበት ስፍራ ነው፣ የመቃብር ስፍራ ነው። ዛሬ በውሃ ስትጠመቁ ብዙዎቻችሁ የአንድ ቤተክርስቲያን ጠንካራ አባል እንድትሆኑ ባለ አስተሳሰብ ነው ብዙዎችን የውሃ ጥምቀት ያጠመቋቸው። እውነቱ ግን ይሄ አይደለም። እውነቱ አሮጌው ሰው ኢየሱስ ክርስቶስ በመስቀል ላይ የሰቀለውን አሮጌው ማንነት የተቀበረበትና የተደመደመበት ስፍራ ነው። ስለዚህ ልክ የውሃ ጥምቀትን ስታስቡ አሮጌው ማንነቴ ተቀብሯል አለና ቀጥሎ ብሏል። በጥምቀት ደግሞ አለና በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ምን አላችሁ? ተነሳችሁ። በአዲስ ማንነት ተነሳችሁ፣ በአዲስ ስርዓት ተነሳችሁ። ስለዚህ አሁን አንድ እውቀት ያስፈልገናል። አሮጌው ሰው የኔ ፓርት መሆን እንዳይችል፣ የኔ ክፍል መሆን እንዳይችል፣ ከኔ ጋር አብሮ የሚመላለስ እንዳይሆን ምን ብሏል? ተቀብሯል። ኖ ሞር ከኔ ጋር መሆን አይችልም። የኔ ማንነትና የኔ ክፍል መሆን አይችልም። አሁን በአዲስ ህይወት እንድንመላለስ በእግዚአብሔር አሰራር ከሱ ጋር ተነሳችሁ ይላል። አሁን ከሙታን የተነሳው ነኝ እኔ የትንሣኤ ዘር ነኝ፣ እኔ አዲስ ፍጥረት ነኝ፣ አሮጌ ማንነት ከኔ ጋር የለም የሚል ማንነትን በዚህ ስታንዳርድ ማወቅ፣ ከዛ ያንን ማንነትን መቁጠር፣ እኔ አዲስ ፍጥረት ነኝ፣ አሮጌ ማንነቴ ተቀብሯል፣ ቀብሬው መጥቻለሁ ብለህ ከዛ በኋላ ለዚህ ዕውቀት ራስ ላይ ተጽዕኖ እንዲያመጣ ያ ቃል አንተ ላይ እንዲገዛና እንዲሰለጥን እንዲኖርብህ መፍቀድ፣ ያኔ ክርስትና ምልልስ ይቀየራል። ዋው! ያ ነው ወደ ክርስቶስ ሙላት ማደግ የሚባለው የሚያመጣው ማለት ነው። ፕሮሰሱ ያ ነው። አያው ይሄ አሮጌው ሰው አሁን ብዙ ጊዜ ስለ አሮጌው ሰው ሪል መወገድ ኖሌጅ የለውም። ራሱ ሁለት ሆኖ ራሱን ይቆጥራል። ስለዚህ አሮጌ ማንነት አለኝ፣ አዲሱ ደግሞ ማንነት አለኝ ይላል። ከዛ ቸርች ሲመጣ አዲሱ ማንነቱ ትዝ ይለዋል። መጸለይ ይችላል፣ ማምለክ ይችላል። ከቸርች ሲወጣ ደግሞ አሮጌ ማንነቱ ደግሞ ስራውን ይቀጥላል። ከዛ በቃ ዘመኑን በሙሉ በሁለት ፐርሰናሊቲ ትግል ውስጥ ይኖራል። የእግዚአብሔር ቃል ግን አሮጌው ሰው ይሄን በጣም ባነበው ደስ ይለኛል። ገላትያ ሮሜ ምዕራፍ 6 ቁጥር 6 ላይ ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። ዩመስኖ ዲኖስኮ እናውቃለን። አንድ ዕውቀት አለን። ምን ከእርሱ ጋር ተሰቀለ። ማን የተሰቀለው? አሮጌው ሰው መሰቀሉን እናውቃለን። ዛሬ እየሰማችሁን እያላችሁ አማኞች፣ አገልጋዮች፣ ቤተክርስቲያን መሪዎች አሮጌው ሰው ከክርስቶስ ጋር እንደተሰቀለ እናውቃለን። ይሄ ዕውቀት የሚለው ቃል አስተሳሰብ ብቻ አይመስለኝም። ህብረትን የሚጠይቅ ኖሌጅ ነው። አንድነትን የሚጠይቅ ኖሌጅ ነው። በዚህ ዕውቀት ውስጥ መስጠምን የሚጠይቅ ኖሌጅ ነው። ከዚህ ዕውቀት ጋር ራስን ማዋሃድ የሚጠይቅ ኖሌጅ ነው። እናውቃለን አለና በጥምቀት ደግሞ
አሮጌው ሰው ተቀበራል። ስለዚህ የሞተበትን ስፍራ መስቀሉን አሳይቶናል። የተቀበረበትን ስፍራ ደግሞ መጽሐፉ አሳይቶናል። ስለዚህ የአሮጌው ሰው ማንነት ሞተ፣ በመስቀል ላይ ሞተ። በውሃ ስንጠመቅ አሮጌው ማንነታችን ተቀበረ። ስለዚህ ኖ ሞር አሮጌው ሰው። ስለዚህ የአሮጌው ሰው ማንነት ቅንጣት የለኝም የሚልና በዚህ ማንነት መመላለስ፣ በዚህ ዕውቀት ውስጥ ራስን ለዚህ ዕውቀት ዕለት ዕለት ማስገዛት፣ ትራንስፎርም ማድረግ። አሁን የሚቀረው የእግዚአብሔር ሰው ምንድነው ታውቃለህ? መለወጥ ነው የሚቀረው። ትራንስፎርሜሽን ነው የሚቀረው። በአእምሯችሁ መታደስ ተለወጡ እንጂ ይሄን አትምሰሉ። ታዲያ ግን ብዙ ጊዜ ጥያቄ ይነሳል ለእግዚአብሔር ሰው። አሁን አንተ እንዳልከው አሮጌው ሰው የኃጢአት መሻት ያለው ኃጢአት የሚያስደርገን እሱ ነው። ኃጢአት ከእግዚአብሔር መንፈስ አሰራር ጋር በተቃራኒ የሚሰራው አሮጌው ሰው ነው። አሮጌው ሰው ደግሞ በመስቀል ላይ ተሰቀለ አልከ፣ ቃሉ ተናግሯል። ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ተሰቀለ። ስለዚህ አሮጌው ሰው ተሰቅሏል። የዛሬ 2000 ዓመት ኢየሱስ ሲሞት ብቻውን አልሞተም፣ አብሮ ተሰቅሏል። ለዚህ ሲያረጋግጥልን ጳውሎስ ምን አለ? ከክርስቶስ ጋር እኔ ተሰቅያለሁ። ስለዚህ አሮጌው ሰው ተሰቅሏል። ተሰቀለ ማለት ሞተ ማለት ነው። እውነት ነው። ተሰቀለ ማለት አለቀለት ማለት ነው። ከዛ ደግሞ የቀብር ስርዓት ደግሞ ተፈጽሟል። የውሃ ጥምቀት ያሉ ሰዎች የቀብር ስርዓት መፈጸም አለባቸው። አሮጌው ሰው ተሰቅሏል። ስለዚህ አሁን የቀብሩ ስርዓት መካሄድ አለበት። ልክ በውሃ ውስጥ 100% ስንሰጥም አንድ አሮጌው ሰውዬ በመስቀል ላይ የሞተው ሰውዬ ተቀበረ። ከዛ ስንወጣ በእግዚአብሔር አሰራር ከሙታን ተነሳን። አሁን የምንመላለሰው በአዲስ ህይወት ነው፣ በአዲስ ማንነት ነው። በክርስቶስ ውስጥ በተሰወረ ማንነት ነው የምንኖረው። ቅድም ቆላስይስ 3:3 ላይ እንዳነበብኩ በእግዚአብሔር በክርስቶስ ሆነን ተሰውረናል። አሁን በእግዚአብሔር ውስጥ በክርስቶስ ውስጥ የተሰወረ ማንነት ይዘን በዚህ ምድር ላይ ራሳችንን መቁጠር አለብን። ታዲያ ጥያቄው ግን የሚፈጥረው ታዲያ ለምንድን ነው ይሄ ከሆነ በመስቀል ላይ የሆነው ይሄ ከሆነ የቀብር ስርዓት የተካሄደው ያሮጌው ማንነት የኛ ክፍል እንዳይሆን ኢየሱስ አርጎ ከሰራው ዛሬ ለምንድን ነው አማኞች በኃጢአት የሚገኙት፣ በስንፍና የሚገኙት፣ በውሸት የሚገኙት፣ ራይት ባልሆነ የካራክተር ስርዓት የሚገኙት ስንል አንድ ነገር ነው። አሮጌው ሰው ተወግዷል፣ ተሰቅሏል፣ ተቀብሯል። እዚህ ጋር በጣም ምክንያቱም በደንብ ማውጣት አለብን። እሺ በጣም የሚገርም ነገር ትኩረት ሊደረግ የሚገባ ነገር አንስተ ነበር። ምንድነው አሮጌው ሰው በኢየሱስ የመስቀል ስራ የመጀመሪያው ሰውነታችን ማንነታችን አሮጌ ሰዋችን ሲል በአዳም የሆነው ማንነታችን ለማለት ፈልጎ ነው እና በክርስቶስ ከተሰቀለ በክርስቶስ ኢየሱስ ቅድም እንዳልከው በጥምቀት ከተወገደና ከውሃው ስንወጣ ደግሞ ስንነሳ አዲስን ማንነት ከለበስን ብዙ ክርስቲያን በኃጢአት ገል ውስጥ ነው የሚኖረው። ለማድረግ ላለማድረግ የኃጢአት ፍላጎት በሰዎች ውስጥ አለ፣ የኃጢአት መሻት አለ። አንድ ሰው ሁለት ማንነት ሊኖረው ይችላል ወይስ ምንድን ነው ይሄን ነገር የሚያመጣው? ይሄ ማንነት ከየት መጣ? በጣም ማለት አሁን ለብዙዎቹ መፍትሄ የሚያመጣ ጥያቄ ጠየቀኝ። የብዙዎችም ይሄንን እውነት ይሰሙና አሮጌው ሰው ተሰቅሏል፣ ከዛ ተቀብሯል፣ ከዛ ራሳቸውን ቴስት ሲያደርጉት ደግሞ በአዲስ ማንነት መመላለስ ሲያቅታቸው ደግሞ ያገኙታል። ትግል የሆነ ህይወት እንደሆነ ያዩታል። ምንድነው ችግሩ ሲባል አንድ ነገር ነው የሆነው፣ አንድ ነገር ነው። አሮጌው ሰው ተወግዷል፣ ተቀብሯል። የዛ የአሮጌው ሰው ትዝታ ግን በሰው ነፍስ ውስጥ አለ፣ በሰው ስሜት ውስጥ አለ፣ በሰው ዕውቀት ውስጥ አለ፣ በሰው ነፍስ ውስጥ አለ። ሲያደርግ የነበረው ሲፈጽም የነበረው ደስታ ብሎ ሲተረጉም የነበረው ሐሴት ብሎ ሲተረጉም የነበረው ያ ትዝታ በሰው ነፍስ ውስጥ አለ፣ በሰው አይምሮ ውስጥ አለ። ስለዚህ ያ ትዝታው እየመጣ የአሮጌው ሰው ማንነት አስተሳሰብ እየመጣ አሁንም በዛ ሰውዬ ላይ ፈቃዱን ስሜቱንና ዕውቀቱን አሸንፎ ሲገለጥ ታየዋል። እንዴት መሰለ? አንድ ሰው ለምሳሌ ለ30 ዓመት ባሪያ ይሆናል። እኛ ኢትዮጵያኖች ባሪያ ሆነን ስለማናውቅ የባርነት ኤክስፒሪየንስ ብዙ ስለሌለን ባሪያ የሆነ ሰው በትክክል ባሪያ ማለት በቃ ከአንድ ዕቃ የማይለይ ይሆናል። የታዘዘውን ነው የሚያደርገው። የራሱን ፈቃድ ኤክሰርሳይዝ ማድረግ አይችልም። አቅዶ ጠዋት ይሄን እሰራለሁ ማለት አይችልም። ገና ጌታውን ሲያይ ጎንበስ ብሎ ነው የሚያሳልፈው። በዚህ የባርነት ስርዓት ለ30 ዓመት ይኖራል። ከዛ አንድ ቀን በአሜሪካ አዋጅ ነው አንዴ የተነገረው፣ ከዚህ በኋላ የሰው ልጅ ባሪያ አይደለም፣ የባርነት ሕግ በሕግ ደረጃ አቋም አይደለም፣ ከዚህ በኋላ ማንም ሰው የሰው ልጅ ባሪያ አይሆንም የሚል አንድ ጊዜ አዋጅ ወጣ። ግን አዋጅ ወጣና በማግስቱ እነዛ ባሪያ የነበሩ ሰዎች ነፃነትን ኤክሰርሳይዝ ማድረግ አይችሉም። በአዋጅ
ነፃ ተደርገዋል። አሁን ባሪያ በህግ ባሪያ አድርጎ የሚገዛቸው የለም። በህግ ወስዶ ገበያ ላይ ባሪያ ነው ብሎ መሸጥ የሚችል ፐርሰን የለም። በህግ ደረጃ ታግዷል። በህግ ደረጃ ስራ ተሰርቷል። በአስተሳሰብ ደረጃ ግን የ30 ዓመት አስተሳሰብ አለው። ያንን አስተሳሰቡን በአንድ ቀን ጥሎ ፍሪደምን ኤክሰርሳይዝ ማድረግ አይችልም። ነፃነትን ኤክሰርሳይዝ ማድረግ አይችልም። አሁንም የዛ የባርነት ሜንታሊቲ ሰውየውን ሲያየው ድንግጥ ይላል፣ ይሸማቅቃል፣ ያጎነብሳል። ከዛ ማንነት ሳይወጣ ሊሞት ይችላል። አለበለዚያ በሂደት የተነገረው አዋጅ ሪል ነው። እኔ ነፃ ነኝ፣ ከዚህ በኋላ ባሪያ አይደለሁም ብሎ ነፃነቱን ዕለት ዕለት መለማመድ ይችላል። ዕለት ዕለት ማሳደግ ይችላል። ለዚህ ነው አሁን የቀረው በነፍሳችን ውስጥ የአሮጌው ሰው ትዝታ አለ፣ አስተሳሰብ አለ። ባለፈው እኮ የጠቀስከው ጴጥሮስ ላይ የጠቀስከዋል። አሮጌ ማንነታችሁ በዛ የነበራችሁበትን በዛ ክፋት የነበራችሁ ኃጢአት ስታደርጉ የነበራችሁበትን እሱን ማንነታችሁን እያመጣችሁ ይላል። ያ ቅሬታ ነው። ቅሬታ አለ። የዛ ማንነት የቀረ አስተሳሰብ አለ፣ ዕውቀት አለ፣ ስሜት አለ። እሱ ነው አሁን በሰው አእምሮ ውስጥ እየተገለጠ ያለው። መፍትሄው ግን አንድ ነው፣ በአእምሮአችሁ መታደስ። አሁን አየህ ሪኒው አርጉ እንጂ ይሄንን ዓለም አትምሰሉ። አሁን ሪኒው ካላደረገ ወይ ሜታሞርፎ ካላደረገ በፊት ይኖረው የነበረው አሕዛብ ሆኖ ይኖር የነበረውን ስርዓት አሁንም እያደረገው ይኖራል። ለምን? በአዋጅ ደረጃ እኮ ኢየሱስ ሰቅሎታል። በአዋጅ ብቻ አይደለም፣ ፕራክቲካሊ ሰቅሎታል። ፕራክቲካሊ በውሃ ጥምቀት ተቀብሯል። ያ ሰውዬ ግን አሁንም በዛ ሰው ላይ ሲኖር ታያለ። በጣም ብዙ ሰዎች ያነሳሉ። ማለት የሆነ ሰዓት ላይ እኔም ራሱ እንደዚህ አይነት ጥያቄ ነው የነበረኝ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል ነው ሁሉም አዲስ ሆኗል ብሎ እግዚአብሔር ቃል ይናገራል። ግን እንዲህ ፊዚካሊ ሰዎችን ስትመለከት ወይም አንድ ሰው ጌታ ኢየሱስ ክርስቶስን በተቀበለበት ሰዓት ላይ ያ ሰውዬ አዲስ ፍጥረት እንደሆነ የሚያወራ ነገር የለም። ኖርማሊ እንዲህ ስታየው ማለት ነው። ግን የእግዚአብሔር ቃል ደግሞ ስለዚህ ማንም በክርስቶስ ቢሆን በክርስቶስ በሆነበት ቅጽበት ላይ አዲስ ፍጥረት እንደሆነ የእግዚአብሔር ቃል ይሆናል አይደለም ነው ይላል። ስለዚህ ማንም በክርስቶስ ቢሆን ከዚህ በፊት በክርስቶስ መሆን ማለት ምን ማለት እንደሆነ በተለያዩ መልእክቶች ላይ ተሰርተናል። ስለዚህ በክርስቶስ መሆን ማለት ጌታ ኢየሱስ ክርስቶስን በመቀበል ዳግመኛ ከእግዚአብሔር መወለድ ነው። በዛ ቅጽበት ሰውየው አዲስ ፍጥረት ሆነዋል። አሁን ቅድም እያልክ ነበረ ሰውየው በመስቀሉ ስራ አሮጌው አዳም ከተወገደ ለምንድን ነው በአሮጌው አዳም ልምምድ ውስጥ ምልልስ ሰው የሚቆየው ሲል አሁን በጣም ወሳኝ ነገር ነው ያነሳው። አእምሮ ስላልታደሰ ነው እያልከኝ ነው። ምክንያቱም ሰውየው አዲስ ዳግመኛ በሚወለድበት ሰዓት ላይ ዳግመኛ የተወለደው አዲስ ፍጥረት የሆነው የሰውየው መንፈሱ ላይ እግዚአብሔር ሰው ጌታ ኢየሱስ ክርስቶስን በሚቀበልበት ሰዓት ላይ የቀየረው የሰው ማንነት ኮምፕሊትሊ የተቀየረው መንፈሱ ነው። ነፍሳችንና አካላችን ላይ የተደረገ ነገር የለም። ስለዚህ ዕውቀት፣ ስሜትና ፍቃድ ደግሞ ነፍስ ላይ ነው ያለው። ስለዚህ ልክ ሮሜ መጽሐፍ 12 ላይ እንደተናገርከው በአእምሮአችሁ መታደስ ተለወጡ ሲል አእምሮ ያለው ነፍስ ውስጥ ነው። አሁን የሚያስፈልገው ቅድም ቆላሲስ መጽሐፍ ምዕራፍ 3:9-10 እንደጠቀስ ነው የፈጠረውን መልክ እንዲመስል ዕውቀትን በማግኘት የሚታደሰው እዚህ ጋር ትራንስፎርማል መለወጥ መምጣት አለበት። ዕውቀትን በማግኘት የሚታደሰውን አዲሱን ሰው አሁን ለብሳችኋል። አሁን ነፍሳችን ውስጥ አሮጌው ሰው ቁጭ ብሏል። ብዙ ሰው ነፍሱ ውስጥ አሮጌ ሰው ቁጭ ብሏል። ስለዚህ እሱ ነው እየኖረ ያለው። ሪያሊቲ እኮ ተወግዷል። ትዝታው ግን ቅሬታው ግን ያስተሳሰብ ግን አሁንም ባሪያ አድርጎት ይገዛዋል። ስለዚህ ዕውቀትን በማግኘት ዕውቀት ደግሞ በአንድ ሴኮንድና በአንድ ቀን አሁን በመናስተምረው አንድ ትምህርት አይደለም የሚመጣው። በሂደት እዚህ ዕውቀት ላይ ስቲክ በማድረግ በመጣበቅና በዚህ እውነት ውስጥ በመቀጠል አሁን ብዙዎች ግን የሚገርመው ሪል የሚለውጣቸውን ትምህርት ሳይሆን የሚፈልጉት የሆነ ሰው አዋቂ መሆኑን የሚያዩበት ቦታ ነው መሄድ የሚፈልጉት። የሆነ ሰው የማውራት ችሎታ ስላለው የሆነ ነገር ያወራል። እነሱን አይለውጣቸውም። አስቡ። አንዳንዴ ይኸውላችሁ እየተማራችሁ እናንተን የሚለውጥ ነገር ነው ከዛ ሰው እየሰማችሁ ያላችሁት ወይስ ያ ሰው ጥሩ አስተማሪ እንደሆነ ነው ፊል እያረጋችሁ ያላችሁት? ይሄን መለየት አለብን። ዛሬ በጣም ብዙዎቻችሁ ዲሲፕ እየተደረጋችሁ ያላችሁት በኦራተር በሆኑ ተናጋሪዎች በሚያሰጥም አነጋገር በተሞሉ ሰዎች ነው የተሞላችሁት። ቁጭ ብላችሁ የምታዩት እሱ ጎበዝ መሆኑን ጥሩ አስተማሪ መሆኑን ትረዳላችሁ። እናንተ ግን አትለወጡበትም።
እኛ ደግሞ ሪል እናንተን ፌስ የሚያደርግ ማንነታችሁን እንድትመለከቱት እንድታዩትና ክርስቶስ ወዳየላችሁ መልክ የሚቀይር ነገር እያወራን አንደርስታንድ አታረጉትም የሁለታችንም ትምህርት። ስለዚህ አንደርስታንድ ማድረግ አለባችሁ። ሪል መልእክት ነው የሚቀይራችሁ። ቅድም ብላል ዕውቀትን በማግኘት የሚታደሰውን አዲሱ ሰው። ስለዚህ አዲሱን ሰው የምትለብሰው በአንድ ጊዜ እንደ ልብስ አይደለም። ነፍስ ላይ ነው፣ ፈቃድ ላይ ነው፣ ዕውቀት ላይ ነው። አሮጌውን ዕውቀት አሮጌውን የሚሰማን በፊት ፊልም ታረገውን በፊት ወክ ስታረገ የነበረው ነገር አዲሱን ስትለብስ አዲስ መረዳት ሲመጣ አዲስ የዕውቀት ብርሃን ሲመጣ አይ ቲንክ ሁለተኛ ቆሮንቶስ ምዕራፍ 4:6 ላይ ጳውሎስ በጣም የሚገርም ነገር ይናገራል። ምን ይላል? በክርስቶስ ፊት የተገለጠውን የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ላይ በራ በጨለማ ብርሃን ይብራ ያለው እግዚአብሔር ነውና ይላል። ስለዚህ እግዚአብሔር በልባችን ላይ ለምን በራ ሲባል በክርስቶስ ማንነት የተገለጠውን የእግዚአብሔርን የክብሩን ዕውቀት ብርሃን ለመስጠት ነው ይላል። ምክንያቱም 3:18 ላይ አስቀምጧል። ምን ብሎ? ያንን መልክ እንድንመስል ከክብር ወደ ክብር እንለወጣለን። ስለዚህ አሁን የሚያስፈልገው የሚለውጥ ዕውቀት ነው እያልከኝ ነው? አይ በቃ የሚለውጥ ዕውቀት፣ የምንለወጥበት ዕውቀት፣ ሜታሞርፎ የምናረግበት ዕውቀት። ለምንድን ነው ሶሻል ሚዲያ ላይ የማንነት ለውጥ የሚል ትምህርት የጀመርኩት? የሚለውጥ ትምህርት ነው።